ሰላም ዶክተር፣ ሰላም ጤና ይስጥልን። ሰላም እንዴት ነህ? ደህና ነህ ዶክተር? አዲስ አበባ ኢትዮጵያ ነው ያለሁት። ትንሽ የልጅ ልብ ኬዝ ስላለበት ሰርጀሪ ያስፈልገዋል ምናምን ብለው ነበር እና እሱን ደግሞ እኔ አፎርድ ማድረግ አልችልም። ዶክተር እባክህ ምን ማድረግ እንዳለብኝ አላውቅም፣ ግን ዶክሜንቶቹ ምናምን የብዚ አታች አደርግልሃለሁ። ሜቢ ቢዚ ካልሆንክ እንዳየው መልስልኝ እባክህ ዶክተር፣ እርዳታ እንፈልጋለሁ እባክህ። እሺ እንደምናችሁ፣ ዶክተር ተስፋዬ ነኝ። እንደምታውቁት ሃርት አታክ ኢትዮጵያ ባለፉት 2 ዓመታት በኢትዮጵያ 4 ጊዜ ተመላልሶ መጠነ ሰፊ የሆኑ የልብ ቀዶ ጥገና ሕክምናዎችን ማድረጉ ይታወሳል። ከዛም ባሻገር ሰስቴነብል የሆኑ እንቅስቃሴዎችን በአገሪቷ ውስጥ እያደረገ እንደሆነ ይታወቃል። ይሁን እንጂ በቅርቡ በጣም መጠነ ሰፊ የሆኑ ጥያቄዎች እየቀረቡልን እንደሚገኙ ለመናገር እወዳለሁ። በጣም ብዙ ወረፋ በመጠባበቅ ላይ የሚገኙ ህሙማን ኢትዮጵያ ውስጥ እንዳሉ ይታወቃል። በዛም ምክንያት እንግዲህ በሶሻል ሚዲያ ላይም በዳይሬክት ሜሴጅም በቮይስ ሜሴጅም በኢሜይልም ወደ እኔም በቀጥታ ወይንም ለቻሪቲው በጣም ብዙ ዴስፐሬት የሆኑ ቤተሰቦች ልጆቻቸው ታማው ባለቤት የሆነ የታመመው እናት አባት እና በጣም ትልቅ የእርዳታ ጥያቄ እየተደረገልን ይገኛል። እነሱን እንግዲህ በሚቻለው መጠን ለመቅረፍ እንቅስቃሴ እያደረግን ነው። የተወሰኑ ሰዎችን ሌላ ሀገር ልከን የማሳከም ጥረት ተደርጓል። ይሁን እንጂ አሁን እንግዲህ ባለው ሁኔታ የሚመጣው ጥያቄ መጠነ ሰፊ በመሆኑ የተነሳ ሁሉንም ማስተናገድ ስለማንችል እንደው በግልጽ በአደባባይ ይሄንን ችግር ለጠየቁን ሰዎች ሜሴጅ ልከውልን ያልመለስንላቸው ሰዎች ካሉ እንግዲህ መልሱ ቀላል ስላልሆነ እንደሆነ ለመናገር እወዳለሁ። ግን ይሁን እንጂ በጣም ተስፋ በሚሰጥ ሁኔታ በጣም ብዙ ሰው በዚህ በአሜሪካን ሀገርም በኢትዮጵያም ቀን ከሌሊት በዚህ ጉዳይ ላይ ስር ነቀል የሆነ ለውጥ ለማምጣት እየሰራን እንደሆነ ለመናገር እወዳለሁ። እንግዲህ እግዚአብሔር አብሯችሁ ይሁን። እናመሰግናለን። ቴንክ ዩ